ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን፣ ዛሬ በመሃል አየር ጤና ብቸኛ የሆነውንና ኮምፓውንድ አፓርታማ እየገነባ ስለሚገኘው ሞን ሪል ስቴት በቂ መረጃ እንሰጣችኋለን። አብራችሁን ቆዩ። ሞን ሪል ስቴት የሚገኘው አየር ጤና አደባባይ ወደ ዓለም ባንክ ወይም ወደ ቤተል በሚወስደው መንገድ ነው። 8000 ካሬ ላይ ያረፈ ኮምፓውንድ አፓርታማ ነው እየገነባን ያለ ነው። እንግዲህ 8000 ካሬ ሜትር ላይ ሁሉም አይደለም የሚገነባበት 4000 ካሬ ሜትር ላይ ነው ህንፃዎቹ የሚያርፉት ወይም ብሎኮቹ የሚያርፉት። 5 ብሎኮች ነው ለመገንባት እቅድ የተያዘው። ከአምስቱ ሁለቱን በሽያጭ ላይ አውጥቶታል ማለት ነው። እንግዲህ 4000 ካሬ ሜትሩ ደግሞ በቂ አረንጓዴ መናፈሻ፣ ስፖርታዊ ማዘውተሪያ ስፍራ፣ ጂም መስሪያዎች ያሉበት እንዲሁም ደግሞ የልጆች መጫወቻዎች ያሉበት፣ መዋኛ ገንዳ ያለበት፣ ሱፐር ማርኬት ያለበት፣ የተለያዩ ልጆቻችን ወይም ቤተሰቦቻችን እኛም ቢሆን አየር መቀበል ስንፈልግ ወተን የምናያቸው በቂ የሆነ አረንጓዴ ስፍራዎች ላይ ተጨንቆ ነው እየሰራ ያለው። እንግዲህ ሞን ሪል ስቴት አሁን ላይ እነዚህን ነገሮች ብቻ አይደለም ሲሸጥ፣ ያው ቅንጡ የሆኑ የመኖሪያ አፓርትመንቶችን በ69500 ብር በካሬ እየሸጥን እንገኛለን ማለት ነው። እንግዲህ እነዚህን አፓርታማዎች እኛ ጋር ሲገዙ አብረው ተጨማሪ የሚያገኙት ከህንፃው የሚያገኙት ፋሲሊቲዎችስ ምንድን ናቸው የሚለውን ደግሞ እናያለን ማለት ነው። እንግዲህ አንድ ሰው ከድርጅታችን መጥቶ አፓርታማዎችን በሚገዛበት ጊዜ ምን ምን ፋሲሊቲዎች አሉት ብሎ ለሚጠይቀን ሰው ምንድነው የከርሰ ምድር ውሃ አለው። ኦልሬዲ የሚታይ ነገር ነው። አሁንም እየሰራንበት ያለው በከርሰ ምድሩ ውሃ ነው ማለት ነው። ዲዝል ጄኔሬተር ይኖራል። ምንም የመብራት መቆራረጥ ቢኖር ስታንድ ባይ የሆኑ ጄኔሬተሮች አሉ ማለት ነው። እንዲሁም ደግሞ ደረጃቸውን የጠበቁ ሰፋፊ ሊፍቶች አሉን። በቂ የመኪና ማቆሚያ ስፍራ አለን። እያንዳንዱ አባወራ የራሱ የሆነ የመኪና ማቆሚያ ስፍራ አለው ማለት ነው። እንዲሁም ደግሞ ዘመኑ ያመጣው የኤሌክትሪክ መኪና ቻርጅ ቦታ በበቂ ሁኔታ አለን ማለት ነው። ሌላው ደግሞ ምንድነው ጋርቤጅ ሹተር ወይም የቆሻሻ ማስወገጃ አለው ማለት ነው። እንግዲህ ኮምፓውንድ ስንል ምንድነው ኮምፓውንድን ከሌሎች አፓርታማዎች የሚለያቸው? ኮምፓውንድ አፓርታማ ሲሆን የምንለውን ብናይ ደግሞ ኮምፓውንድ ሲሆን የሴኩሪቲ ነገር አያሳስበንም ማለት ነው። ልጆቻችን እየተጫወቱም ወደ ውጭ ይወጡብናል ወይም ሌላ ቦታ ይሄዱብናል የሚባል ነገር የለም። ምክንያቱም 24 ሰዓት የሚሰሩ አስተማማኝ ጥበቃዎች አሉ ማለት ነው። ሪሴፕሽን ይኖራል። ማንኛውም ሰው ከውጭ ሲመጣ ተጠይቆ ነው የሚገባው ማለት ዝም ብሎ መግባት አይችልም ወደ ኮምፓውንዱ ማለት ነው። እንግዲህ ምንድነው ይሄ ሁሉ ነገር ስናደርግ ደግሞ ህንፃውስ እንዴት ነው? ዲዛይኑ፣ አሰራሩ እንዴት ነው? ከብዙ ደንበኞች አሁን ቅሬታ የሚኖረው ምንድነው የህንፃ መጨናነቅ እንዳይኖርና የብርሃን እና የበቂ አየር አለመኖር ችግር አለ። እኛ ጋር እንደዛ አይነት ችግር የለም ማለት ነው። ዲዛይኖቹ ሲሰሩ በቂ የሆነ ብርሃን እንዲያገኙ ተደርጎ በቂ የሆነ አየር እንዲያገኙ ተደርጎ አንዱ ብሎክ ከአንዱ ብሎክ በጣም ሰፋፊ የሆነ ርቀት ያላቸው ናቸው። እንዲሁም ያው ቅድም እንዳልኳችሁ 5 ብሎኮች ብቻ ናቸው የሚገነቡት ማለት ነው። የህንፃ መጨናነቅም አይኖሩም። በዛ ሁኔታ ደንበኞች ምቹ ተደርጎ የተዘጋጀ ነው ማለት ነው። አሁን ላይ ለሽያጭ ያወጣው 2 ብሎኮችን ነው ማለት ነው። ሁለቱም የተለያየ አይነት ፕሮግረስ ላይ ናቸው። አንደኛው 8ኛ ላይ የደረሰ ነው። 2 ቤዝመንት ከዛ 8ኛ ላይ የደረሰ ነው። ኦልሬዲ 50% ላይ የደረሰ ነው። ምክንያቱም አብዛኛውን የህንፃ ስራ የሚጨርሰው ሰዓቱን የሚጨርሰው ግራውንድ ላይ መሬት ላይ ያለ ፋውንዴሽን ላይ ያለ ስራ ነው እና እሱን ኦልሬዲ ያጠናቀናል ማለት ነው። አንደኛው ደግሞ ቤዝመንት እየወጣ ያለበት ሁኔታ ላይ ነው ያለው። ስለዚህ ሁለቱም ላይ የንግድ ሱቆችም የመኖሪያ ቤት አፓርታማዎችም አማራጮች አሉ። 2 ቤዝመንት አሉ። ለፓርኪንግ ያዘጋጀናቸው ቤዝመንቶች ናቸው። ግራውንድ ፕላስ 19 ነው ማለት ነው። ቴራስም ይኖረናል። እንግዲህ በዚህ ሁሉ ፋሲሊቲዎችን የያዘ ሚክስድ ዩዝ አፓርታማ ነው እየሸጥን ያለ ነው።
ንግድ ሱቆችን እንፈልጋለን ለሚሉ ደንበኞቻችን ደግሞ አሁንም ሞን ሪል ስቴት ይዞ ቀርቧል ማለት ነው። የንግድ ሱቆች ከ23 ካሬ ጀምሮ እኛ ጋር ያገኛሉ። ሁለት አይነት ፕሮግረስ ላይ የደረሱ የንግድ ሱቆች አሉን። አንደኛው ኦልሬዲ ለመረከብ 6 ወር ብቻ የቀራቸው አሉ። ከ6 ወር በፊት ለማስረከብ እየፈጠንን ያለ ነው። የፊኒሽንግ ስራዎች፣ መብራት፣ የከርሰ ምድር ውሃ ኦልሬዲ ወጥቶ እየተጠቀምን ያለ ነው እና አብዛኛው ስራው አልቆ የአልሙኒየም ስራ ነው የቀረው ማለት ነው። አልሙኒየም ፓርቲሽን ስራ ብቻ ነው የቀረው። ሁሉም ነገር ተጠናቆ እናንተን እየጠበቀን ያለው ማለት ነው። እንግዲህ ቀጣዩ ደግሞ ቀስ እያልኩ ለመክፈል ቀስ እያልኩ ለመረከብ እፈልጋለሁ ለሚሉ ደንበኞቻችን ደግሞ በአመት ከ6 ወር ውስጥ የሚረከቧቸው ሱቆች አሁን ላይ በሽያጭ ላይ እንገኛለን ማለት ነው። ስለዚህ ሁለቱም አይነት አማራጮች አሉ። ያው ውስን ሱቆች ናቸው የቀሩን። ደንበኞች ሱቅ አየር ጤና ላይ በትልቁ ኮምፓውንድ በብቸኛው ኮምፓውንድ ሱቆችን ለመግዛት ሀሳቡ ያለው ሰው ዛሬ ነገ ሳይል ወደ ሳይታችን መምጣት ይኖርበታል ማለት ነው። እንግዲህ ሞን ሪል ስቴትን ከሌሎች ሪል ስቴቶች በምን ይለያቸዋል ለሚሉን ደንበኞቻችን መልስ ይዘን ቀርበናል ማለት ነው። እንግዲህ አንደኛውና ዋነኛው በማስታወቂያ ዋጋ መሸጣችን ነው። ያ ማለት በከተማችን ላይ በ69,500 ብር የኢትዮጵያ ብር የሚሸጥ ሪል ስቴት እስካሁን በጣም ውስኖች ናቸው ማለት ነው። ያ በጣም ለየት ያደርገናል። ሁለተኛው ደግሞ ኮምፓውንድ መሆኑ እና በውስጡ ቅንጡ የሆኑ የመዝናኛ ስፍራዎችን መያዙ እንደ ግሪን ኤሪያዎች፣ የመዋኛ ስፍራዎች እንዲሁም ደግሞ የስፖርታዊ ማዘውተሪያዎች የተለያዩ አይነት ፋሲሊቲዎችን በውስጡ በማካተቱ እንዲሁም ደግሞ ኮምፓውንድ መሆኑ በራሱ የራሱ የሆነ 24 ሰዓት የሚጠበቅ መሆኑ፣ ሴኩሪቲ ካሜራዎች ያሉት መሆኑ፣ ሪሴፕሽን ተዘጋጅቶ ማንኛው ሰው ሲመጣ በውስጥ ባለው ሰው ፈቃደኝነት ብቻ ወደ ውስጥ መግባት የሚችሉበት፣ ልጆቻቸው እንደፈለጉ ቢጫወቱ በፈለጉት ስፍራ ቢሆኑ በካሜራ እይታ ውስጥ የሆኑበት ጥበቃዎች ያሉበት ቦታ ነው እና ኮምፓውንድ መሆኑ በራሱ ለየት ያደርገናል ማለት ነው። ሶስተኛው ደግሞ የገበያ ሞል በውስጡ ማካተቱ ያው ገዢውን ሱቁን ብቻ ሳይሆን ገዢውንም አብረን ነው የምንሰጠው ማለት ነው። እዛው አፓርታማ ውስጥ ያሉ አባወራዎች አሉ። እንዲሁም ደግሞ ውጭ ላይ በአካባቢው የተለየ አይነት ሱቆች በሱቅ ደረጃ በሞል ደረጃ ኦልሞስት የለም በሚባል ደረጃ ነው እና በአካባቢው ብቸኛ የሆነ ትልቅ ሞል የሚሰራበት ቦታ ነው የሚሆነው ማለት ነው። በዛ ላይ ደግሞ በ6 ወር የሚረከቡ ሱቆች አለን። ያው ቀን ከሌት እየሰራን ነው የምንገኘው። ከ6 ወር በፊትም ለማስረከብ እቅዶች አሉ ማለት ነው። አራተኛው ደግሞ ያከፋፈል ሁኔታው ነው። እንግዲህ ያከፋፈል ሁኔታው ለደንበኞች ምቹ ነው በጣም። ምንድነው ምቹ የሚያደርገው ካላችሁን ደግሞ 50% ከወለድ ነፃ ብድር ማመቻቸታችን ለየት ያደርገናል። ብዙ ጊዜ እንግዲህ ሰዎች በብድር መግዛት ይፈልጉና ወለዱ ያሳስባቸዋል ማለት ነው። ብዙ ጊዜ ያው እኛ ጋር ለየት የሚያደርገው ከወለድ ነፃ የባንክ ብድር ነው የምናመቻቸው ማለት ነው። በዚህ እድል ግማሹን ደንበኞች ግማሹን እስከሚረከቡ ድረስ ከፍለው ቀሪውን 50% ደግሞ ቀስ እያሉ እየኖሩበት ወይም ደግሞ አከራይተውት ከወለድ ነፃ በሆነ የባንክ ብድር የምናመቻች ይሆናል ማለት ነው። ወደ አከፋፈል ሁኔታ ስንመጣ ደግሞ 3 አይነት የአከፋፈል ሁኔታዎችን አመቻችተን እየጠበቅናችሁ ነው ያለነው። እንግዲህ እነዚህ 3 አይነት አከፋፈል ሁኔታዎች ምንድን ናቸው? አንደኛ ፕሮግረስ ቤዝድ የሆነ አከፋፈል አለ ማለት ነው። ያ ማለት ምን ማለት ነው? ቅድመ ክፍያ 10% ወይም 8% ይከፍላሉ። ከዛ በ10 ዙር በ12 ዙር ቀስ እያሉ እስከሚረከቡ ድረስ የሚከፍሉት ያከፋፈል ሁኔታ አለ። ሁለተኛው ደግሞ በ50%ቱን
ቀስ እያሉ እስከሚረከቡ ድረስ ይከፍሉና ደንበኞች ቀሪውን 50% ደግሞ ከወለድ ነፃ በሆነ የባንክ ብድር አመቻችተን ለ10 ዓመት ያህል ጊዜ ውስጥ ቀስ እያሉ የሚከፍሉት ይሆናል ማለት ነው። ሶስተኛውና ዋነኛው ደግሞ እንግዲህ 100% እጄ ላይ ያለ ብሩ እጄ ላይ ያለ ከሚቀመጥ በአንዴ ከፍዬ ቅናሾችን ላገኝ የሚል ደንበኛ ካለን ደግሞ ከ5% እስከ 30% ድረስ የተለያዩ የካሬ አማራጮች አሉን። እንደ ካሬ አማራጮች ልዩነት አላቸው። ከ5% እስከ 30% ጀነራሊ ታላቅ ቅናሽ እናደርጋለን ማለት ነው። ከዋናው ብር ነው ቅናሹ የሚደረገው፣ ከሚከፍሉት ቅድመ ክፍያ ላይ ሳይሆን ከዋናው ብር ነው ማለት ነው። እንግዲህ ሌላው ደግሞ ከስጋት ነፃ የሚያደርገው ደንበኛውን ምንድነው? በግንባታ ሂደት ውስጥ ነው የሚከፍሉት ደንበኞቹ። ለምሳሌ በየወሩ የሚከፈል ወይም ደግሞ በየ2 ወር 3 ወር ተብሎ ታይም ቤዝድ አይደለም። ታይም ቤዝድ ማለት ነው እንግዲህ ግንባታው ተገነባም አልተገነባም በ3 ወር ውስጥ ይህን ያህል ጊዜ ወይም በየወሩ ይህን ያህል ብር ክፈሉ ተብሎ የተቀመጠ ሊሚት ይኖራል። በዛ ሂደት መሰረት ደንበኞች የሚከፍሉበት ሁኔታ አለ። እኛ ጋር ግን ካንገነባን አንጠይቅም ማለት ነው። ለምሳሌ አሁን 8ኛ አይደለ? ቀጣይ ክፍያ የምንጠይቀው ደግሞ 11፣ 12ኛ ላይ ስንደርስ ነው ማለት ነው። ስለዚህ ግንባታውን እያዩ ደንበኞቹ ደስ ብሏቸው ቤታችን ተገነባ እያሉ ደስ እያላቸው ራሳቸው አምጥተው የሚከፍሉን ሁኔታ ነው የሚኖረው እና ያከፋፈል ሁኔታው ይሄን ይመስላል ማለት ነው። ሞን ሪል ስቴት እነዚህን ሁሉ ነገሮች በውስጡ ያካተተ እጅግ ቅንጡ ኮምፓውንድ የመኖሪያ ቤት አፓርታማ ለደንበኞቻችን አቅርበናል ማለት ነው። ስለዚህ ከደንበኞች የሚጠበቀው ምንድነው? የቀሩን ትንሽ ቤቶችና ትንሽ ሱቆች ናቸው። ቶሎ ፈጥነው ይደውሉ፣ ሳይቱን ይጎብኙ። እርግጠኛ ነኝ የሞን ቤተሰቦች እንደምትሆኑ ማለት ነው። ለበለጠ መረጃና ለሳይት ጉብኝት ከስር ባለው ስልክ ይደውሉልን። እናመሰግናለን።